በአትላንቲክ ውቅያኖስ ላይ የሚገኘውና በሰሜን ቤርሙዳ በደቡብ ፓርታሪኮ እና በምዕራብ ማያሚ ፍሎሪዳ መካከል ያለው ክልል ለዘመናት የሰው ልጅ ሲያስገርም የኖረ ምስጢር ነው። ይህ የሰይጣኑ ትራያንግል በመባል የሚታወቀው ስፍራ በርካታ አውሮፕላኖችንና መርከቦችን ያለምንም ምክንያት የጠፉበት ቦታ ነው። ምንም እንኳን ይህ አካባቢ ለዘመናት አደገኛ እንደሆነ ቢታወቅም የቤርሙዳ ትራያንግል ዝና የናኘው በሁለተኛው ዓለም ጦርነት ላይ ነው። የክሪስቶፈሮስ ኮሎምቦስ ምስክርነት እንደ አውሮፓውያን አቆጣጠር በ1492 ኮሎምቦስ ወደ አዲሱ ዓለም ሲጓዝ በዚህ አካባቢ እንግዳ የሆነ ብርሃን ነጸብራቆችን እንዳየና ኮምፓሱ አቅጣጫ መጠቆሚያው በትክክል መስራት አቁሞ እንደነበረ በዲያሪው ላይ አስፍሯል። የቤርሙዳ ትራያንግል የሚለውን ስያሜ ለመጀመሪያ ጊዜ የተጠቀመው ቪንሴንት ጋዳሲ የተባለ ጸሐፊ በ1964 ዓመተ ምህረት በወጣው አንዲት መጽሔት ላይ ነበር። በዚህ አካባቢ ከደረሱት በመቶዎች የሚቆጠሩ አደጋዎች መካከል የሚገኘው እጅግ አስገራሚዎች ናቸው። ፍላይት 90 በ1945 ዓመተ ምህረት 5 የአሜሪካን የቦምብ ጣይ አውሮፕላኖች ለልምምድ በረራቸው ወጥተው በዚህ አካባቢ ውስጥ ደብዛቸው ጠፋ። እነሱን ለመፈለግ የወጣው ሌላ ትልቁ አውሮፕላንም ሳይመለስ ቀርቷል። በአጠቃላይ 27 ሰዎችና 6 አውሮፕላኖች በአንድ ቀን ውስጥ ጠፉ። የዩኤስኤ ሲክሎፐስ በ1918 ዓመተ ምህረት 306 ሰራተኞችን አሳፍሮ ሲጓዝ የነበረው የግዙፍ የጭነት መርከብ ያለምንም የጭንቀት ጥሪ ጠፋ። እስካሁን ድረስ የመርከቡ ስብርባሪ ሆነ የሰዎች አስክሬን አልተገኘም። ሰዎች ለነዚህ መጥፋቶች የተለያዩ ምልክቶችን ይሰጣሉ። በባህር ውስጥ የባህር ፍጥረታት ጣቢያ አለና እነሱ ሰዎችን ይወስዳሉ ብለው ያምናሉ። የጠፋችው አትላስ በጥንታዊ ታሪኳ የምትታወቀውና በባህር ውስጥ የጠፋችው አትላንቲስ ከተማ በዚህ አካባቢ ትገኛለች። የእሷ የላቀ ቴክኖሎጂ መርከቦችን ይስባል የሚሉም አሉ። ሳይንሳዊ ማብራሪያ የሜቲን ጋዝ በባህሩ ወለል ስር የሚገኘው ከፍተኛ የሜቲን ጋዝ ፈንድቶ ወደ ላይ ሲወጣ የውሃውን ጥፍጥና ስለሚቀንሰው መርከቦች በቀላሉ እንዲሰምጡ ሊያደርግ ይችላል። ገዳይ ማዕበሎች በዚህ አካባቢ እስከ 30 ሜትር የሚጓዙ ወይም የሚረዝም ድንገተኛ ማዕበሎች ሊፈጠሩ እንደሚችሉ ሳይንቲስቶች ይናገራሉ። ኮምፓስ መዛባት ይህ ቦታ መግነጢሳዊ ሰሜን እና እውነተኛው ሰሜን የሚጋጠሙበት አንድ ስፍራ በመሆኑ አቅጣጫ ጠቋሚዎች ሊሳሳቱ ይችላሉ። እውነታው ምንድን ነው? ምንም እንኳን ታሪኩ አስፈሪ ቢሆንም ብዙ ጥፋቶች እንደሚያሳዩት በቤርሙዳ ትራያንግል የሚደርሱት ጥፋቶች ቁጥር በሌላቸው የዓለም ክፍሎች ከፍተኛ የትራፊክ ፍሰት ባለባቸው ከሚደርሱት አደጋዎች ብዙም አይበልጥም። አሜሪካ የባህር ጠባቂዎችና ኢንቨስተሮች ኩባንያዎች እንደሚያረጋግጡት አብዛኛው አደጋዎች የሚከሰቱት በድንገተኛ የአየር ንብረት ለውጥ፣ በማዕበል ወይም በሰዎች ልጅ ስህተት እንጂ በአስማት አይደለም። የቤርሙዳ ትራያንግል አሁን ድረስ የታሪኩ ተመራማሪዎች ሳይንቲስቶች ክርክር መድረክ ነው። ምናልባት ሚስጥሩ የተፈጥሮ እንቆቅልሽ ሊሆን ይችላል፣ ወይም ደግሞ የሰው ልጅ ለማያውቀው ነገር የሚሰጠው ትርክት። ያም ሆነ ይህ ቤርሙዳ ትራያንግል በዓለማችን ላይ ካሉ እጅግ አጓጊ ሚስጥሮች መካከል አንዱ ሆኖ ለዘላለም ይኖራል።